ጥናስትልኝ የፈንታሌ ሚዲያ ቤተሰቦች እንደምናረፈዳችሁ እንደምንዋላችሁ እንግዲህ ፈንታሌ ሚዲያ ለበርካታ ጊዜ በተለይ በትግራይ ፖለቲካ ከፕሪቶሪያ ስምምነትና ከፌደራል መንግስት አንፃር ብዙ ዘገባዎች አቅርበናል። ተጌታቸው ረዳ ዛሬ መግለጫ ሰጥቷል። እንደ ፈንታሌ ሚዲያ ያተወጌታቸው ረዳ መግለጫ አንድነች ነጥቧ አብዛኞቹ እንግዲህ ሱራሱ ሊያድን የተጠቀምባቸው መንገዶች ናቸው። ኮር ፖይንቱ ግን የዛሬው ምንድነው ምን ሊነግረን የፈለገው የሚለውን እናሳያቸዋለን። በፊት ከነበረን ደም ሁኔታ አንፃርም አመጋግበን እናቀርብላችኋለን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ፈንታሌዎች ነን፣ ምንም ተባክኑት የለም፣ ግን በሚገርም ሁኔታ ጉዳዩን እንመለከተዋለን ማለት ነው። አብረናምሽ አብረን እንዋል ነው የምንለው። እንግዲህ በጣም በሚያሳዝን ሁኔታ አጋጣሚ ተገናኘ ነው። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ተመልሰናል። ከፕሪቶሪያ እስከ ሸራተን አዲስ ነው ያለው። ጠቅላይ ሚኒስትር አብይ አህመድ አማራጭ እያዩ ነው። ትግራይ ውስጥ ጦርነት ይካሄዳል የሚባለው ነገር በአብዛኛው እኛ ከሰበሰብነው መረጃ ኤኒቲንግ በኢትዮጵያ ፖለቲካ ኤኒቲንግ ሃፕን ሊያደርግ ይችላል። እሱን ዝግት አድርገን አናወራም፣ ግን እስካለም መረጃ ድረስ ምንም የሚካሄድ ጦርነት የለም። ኢቨን ጦርነት ይካሄድ ቢባል የትግራይ ውስጥ ፌደራል መንግስትና የትግራይ ኃይሎች ጋር ጦርነት ይካሄዳል ቢባል ከትግራይ ኃይሎችም ከፌደራል መንግስትም በላይ ይሄ ጉዳይ በኢትዮጵያ ታሪክ የፖለቲካ ጋንግሪን ሆኖ የቀጠለው ኢሳያስ አፈወርቂን መንግስት ከመጥቀም ውጪ ምንም ቤኔፊት የለው። ያው በየጊዜው ጻድቃንም ጌታቸውም ከኤርትራ መንግስት ጋር ያሉ ክሶች ያቀርባሉ። አንዱን መረጃ ሲያቀርቡ አላየንም። መረጃቸው አንደበታቸው ነው። ግን መሰረታዊ ነገር እንደ ብልጽግናም ፓርቲ በፌደራል መንግስትና በትግራይ ጦርነት ቢነሳ አሁን ካለው አጠቃላይ ከባባዊ ፖለቲካ ሁኔታ የሚፈራው ነገር ጦርነቱ ቢነሳ ነው የሚደርሰው። የኃይላማ አመጣጠን አይኑር ወይ ፖለቲካ አስተላለፉ ይበተን ብቻ። ለምሳሌ ኤርትራ መንግስት በተጠንቀቅ ነው ያለው ኢትዮጵያ መንግስት ፈርቶ። ለምሳሌ ወደ ትግራይ የሚደረጉ ማናቸውም እንቅስቃሴና ፖለቲካ ሁኔታዎች ቀጥሎ እኔን ሊያጠፉ የሚችሉ ናቸው ብሎ ምንም ግጭት ይፈጠር ዘሎ ገብቶ ትግራይ ውስጥ ጦርነቱን መጨረስ አለብኝ ብሎ እንዳለ ትግራይን የማውደምና እዛ ውስጥ የተለያየ ነገር የማድረግ እድሉን ከመፍጠር ውጪ ምንም ይጠቅም የለም። እንደ ፈንታሌ ሚዲያ ደግሞ ቤዚካሊ በትግራይና በፌደራል መንግስት ለጦርነት ቢያበቃ አንድም ምክንያት የለም። የግብረነት ማስከበር ሌላ ጉዳይ ነው። ጦርነት የሚያል ግዙፍ ነገር መጋበዝ ሌላ ጉዳይ ነው። የፌደራል መንግስትም እኛ እንደምናወራው በተጨባጭ ባለው ሁኔታ ትግራይ ውስጥ ሊያስገባው የሚችል ምንም ጉዳይ የለም። ከኛም የበለጠ የፌደራል መንግስት ይረዱታል ብለን እናምናለን። ፖይንቱ ግን ምንድነው? ዛሬ ጌታቸው በሰጠው ቃለ ምልልስ ላይ ምንም አዲስ ነገር ተጨማሪ የሚነሳ ነገር የለም። አንድ የተናገራት ነገር አለች፣ እሱን አሰማችኋለሁ። የዛሬ ጠቅላላ ዋና ፖይንት እሱ በቀላል አማርኛ ቃሉ ያስቀመጣት ግን ቁልፏ ጥያቄ ምንድነች? ማህተብ እየተነጠቀን ነው። የዚህ ማህተብ ተነጠቀን ጥያቄ እንደ ፈንታሌ ሚዲያ ይሄ ቅድም ያሳየናችሁ ኃይል እዚህ ጋር የተሰበሰበው ኃይል በፕሪቶሪያ ስምምነት ላይ በቀጥታም በተዘዋሪ በተፈረመው ሰነድ ላይ እጁ ያለ ነው። የዚህ ኃይል አጠቃላይ ድምር እሳቤ በፕሪቶሪያ ስምምነት ላይ ብዙ ሰዎች ጠቅላይ ሚኒስትር አብይንም ወይ ፌደራል መንግስትን ተደራዳሪ ሲከሱ እንሰማለን። ኛ ከመሰረቱም ከነበሩትም ሰዎች
እኛም በራሳችን ጥረት ባረጋናቸው በሰበሰብናቸው መረጃዎች ኢቭን ፈርስት ሃንድም ባገኘናቸው መረጃዎች ዋናው ቁልፉ ነጥብ በፌደራል መንግስትና በትግራይ ኃይሎች የነበረው ጉዳይ መንግስት እኔ ባልፈቀድኩት ምርጫ ቦርድ ባልፈቀደው መንገድ ምርጫ አድርጋችሁ መንግስት መስርታችኋል ይሄ ህግ ወጥ ነው ይሄን በህግ ማስከበር ሪቨርስ እናረጋለን የስምነቱን ጠረጴዛ ላይ ሲመጣ እንደሚባለው አይደለም ይሄ ዝም ብሎ ጌታቸው በጠጠር እንዋጋ ነበር የሆነ ማስቲካ እንወራወራለን የሚለው ነው የልጆች የተረት መጻፉን ተውትና ግዙፍ ኃይል የታጠቀ የፌደራል ኃይልን በድንጋይ መሳሪያ አርገን እንወራወራለን የሚባለው እሱ ተረት ነው ተውት እሱ በተጣላ ቁጥር ያሉትን እንቅስቃሴዎች ዳውን የማድረግ ባህሪው ነው ጥያቄው ግን ሁለት ኃይሎች ጠረጴዛ ላይ ቁጭ ብሎ ሲወያዩ ምንድነው የሚደረገው አደራዳሪ ያለ አንዱ ላንዱ ቅና ይሰጣል ከዛ በኋላ የመደራደሪያ ነጥቦች ይመጣሉ በእነዚህ መደራደሪያ ነጥቦች ውስጥ አንዱ ላንዱ ቅና ሲሰጥ የትግራይ ኃይሎች ለጠቅላይ ሚኒስትር አብይ መንግስት የጠቅላይ ሚኒስትር አብይ መንግስት ለትግራይ ኃይሎች በትግራይ ውስጥ የተደረገው ምርጫ አክሰፕት የማድረግ ጉዳይ ወይም እንደ መንግስት የመቀጠል ጉዳይ ነው የትም ሀገር የሚደረግ ድርድር ማለት ነው ይሄን መንግስት ነው ያፈረሱት ዋናዎቹ ማናቸው ጻድቃን ጌታቸውና አሰፋ አብራዬ በተደጋጋሚ ዛሬ አይደለም ማውራው በፈንታሌ ሚዲያ በተደጋጋሚ ያቀርበነዋል እነሱ ይሄን ያፈረሱበት መንገድ ትግራይ ውስጥ በሚሄዱበት ሂደት የፖለቲካ ስፔስ ለማግኘት ነው የቲፒኤልኤፍን መንግስት እዚህ ላይ አጽድቀን ብንሄድ ስፔስ አናገኝ የፖለቲካ ወታ አይኖርንም ስለዚህ ይሄ እዚህ ጋር መፍረስ አለበት ብለው የክልሉን መንግስትና የክልሉን ምክር ቤት በዚህ የተመጣው ምክር ቤት አፍርሶ ነው የመጡት ይሄ ዴሊብሬትሊ ያደረጉት ከፌደራል መንግስትን ያልቀረበ ጥያቄ ነው በነገራችን ላይ በተለይ በጻድቃን ከፍተኛ ግፊት ይሄን የመንግስት የማፍረስ ጥያቄ ይገባው ይሄን በተደጋጋሚ ይላል ተደራዳሪ የነበሩትን ከሶስቱ ውጭ ያሉትን ማናችሁንም ደውላችሁ መጠየቅ ትችላላችሁ የዚህ ዋናው ነገር አፈረሱትና ሄዱ አንድ ግን ያልጨረሱት አጀንዳ አለ ይሄን አፍርሰው ከሄዱ በኋላ ታዲያ ምን ገጠማቸው ዛሬ ጌታቸው የተናገራት ነው ላሳያችሁ very important ስለሆነች የሚያስችል ኃላፊነት የኔ ጥሪ ያስፈልገው ይፈጸምበት ሁኔታ በእኛ በኩል መስራት ያለብን መስራት መቻል አለብን ፌደራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን የተንጠለጠሉ ለሚመጡ ለምሳሌ ዲዲአር ጋር ተያይዞ እነሱ ጉዳዮችን አስቸኳይ እንዲፈጸም ማድረግ መቻል አለበት አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ ቢሮዎች ሰብሮ መግባት የሚባሉ absolutely ህገወጥ absolutely ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባር ነው የታየው ይሄ ነው መልእክቱ በነገራችን ይሄ ምን ማለት ነው የክልሉን መንግስት አፈረሱት የክልል ህዝብ ምክር ቤቱን አፈረሱት ግን ምን ቸገራቸው አጠቃላይ መተው ስልጣኑን ተቆጣጣሪው ጨብጠው ይዘዋል ሀብትና ሪሶርስ ይዘዋል መቀጠል ያልቻሉትና ማህተብ ይያለ ጌታቸው የሚያዋድቀው ነገር ምንድነው በፕሪቶሪያው ስምምነት መሰረት የወረዳ የዞን የከተማ ምክር ቤቶች በዚህ ኤክስፕሊሲት በሁኔታ ተጽፈው ተካተው ፈርሷል የሚል የለም ኦልሞስት ከ10 አመት በላይ በአገሪቱ ውስጥ አልተደረገም ይሄ የትም ቦታ እሱ ብቻ ሳይሆን በትግራይ ክልልም አልፈረሱ ስለዚህ አሁን ምንድነው ሙሉ የትግራይን ስትራክቸር ለመያዝ የወረዳ የከተሞች ምክር ቤት የዞን ምክር ቤቶችን እነጌታቸው መቆጣጠር ፈልገዋል ፕሪቶሪያ ስምምነት ላይ መንግስት ያፈረሰው አንድ የክልሉን ምክር ቤት ያፈረሰው ኃይል ቅድም ያሳየዋችሁ ይሄ ተደራጀው ኃይል ፓወር ነው ይፈልገው ፓወር መፈለጉም ስህተት አይደለም ፓወር ወይም ስልጣን የፈለገበት መንገድና ለማስፈጸም የመረጠው መንገድና የፌደራል መንግስትንም እዚሁ ስከቶ ጨምቆ ለመጠቀም ያደረገበት መንገድ እንጂ ስልጣን መፈለጋቸው ስህተት አይደለም
ጌታቸው ማህተብ የሚለው ምንድነው? ስልጣኑን በጀቱን ከፌደራል መንግስት ተቆጣጣረን ኮሙኒኬሽን ከፌደራል መንግስት አርገ ሲገባ ግን የክልል ምክር ቤቶቹ ጋር ምርጫ ተደርጎ ያለቀ ጉዳይ በጦርነት የተካሄደውን በፕሪቶሪያ ስምምነት ያልተሸፈነ እሱ ብቻ አይደለም በ1995 አዋጅ መሰረት ተቋቁሞ ያለው ያለ ጌታቸው የሚፎክርበት አዋጅ የካቢኔውን ስልጣን ነው የሚሰጠው የክልሉን የካቢኔ ስልጣን ነው የሚሰጠው ካቢኔው ደግሞ በየወረዳ በከተሞች በዞኖች ከንቲባ የመሾም የምክር ቤት ኃላፊዎች የመምረጥ ስልጣን ነው ምክር ቤቱ ስላለ የምክር ቤቱ ስልጣን ነው ይሄን በኃይል በመጠቀም ጌታቸው በጻፈው ደብዳቤ በማድረግ አራክፉ የራሱን ስትራክቸር በተለይ ዋናው አደገኛው ጀነራል ጻድቃን ነው በአማካሪ ምክር ቤት በለው ይሄን ሲመጡ የቱ ጋር ተገናኙ በዛ በምርጫ ተመርጠን የፖለቲካ ስልጣንም የያዘ ኃይል አለ ያን ሲያራግፉ ይሄ ነገር በክልሉ ህገ መንግስት መሰረት መሄድ መቻል አለበት ጌታቸው ሚና ሁሉም ህገ መንግስት ተርጓሚ ሆነ ይላል ፌደራል መንግስት ማሆን ምንም ይሄ ከሻቢያ ጋር የሚያገናኘው ምናምን አለ ናዝሬት ምክር ቤት ምርጫ ተካሂዶ አቀም ደብረ ዘይት ብቸና በተሄዱ ወይም ባህር ዳር የለም ሶማሌ ክልል የለም ጋምቤላ በተሄዱ ትግራይ ውስጥ ምንም አዲስ የሚያደርገው ነገር የለም ይሄን ሴራሲ ሰሩ ግን እዛ አፍርሰውት ጨርሰው ስላልመጡ ሁለቱም ምክር ቤቱን ካፈረሱ በኋላ ዛሬ ይሄን አታፈርሱ ባለው በምክር ቤቱ ተመራጭ ነው የሚሄዳይ 30 50 ናቸው ነው የሚሉት የመቀሌውም ይሄን ነው ጌታቸው ይሄን ነው የሚያምታታው ይሄን የሌለውን ስልጣን በኃላፊነት ተሰጥቶት የራሱን ፓርቲና መንግስት አፍርሶ ከነጻድቃን ጋር ይመጣ አዲስ የፖለቲካል ስፔስ እሱ ብቻ አይደለም ሚዲያ እስከማቋቋም ድረስ የተመለመሉ ከበራም ሲመጡ መወገድ ያለበት ያለ ተራማጅ ሚዲያ አርገን ብለው እሱ የመሰረተውና ሳተላይት ላይ ነው ስማል ሚዲያ ስሎግ ስለማልጠራ ነው በአንድ ሴትና ቀድሞ ታገያለው የሚል አንድ የኪነት ዙሪያ ያለ ልጅ ከቴድሮስ አጎስ ጀርባ የሚያወጣ አንድ የመሰረቱት ሚዲያ አለ ትግራይ ውስጥ አሁን ሳተላይት ላይ ወጥቶ የተቀመጠ ማለት ነው ከክልሉ የሚዲያ በጀቶቹ ተከፍተኛ አፈሳስ የተደረገበት እሱ ራሱ የጌታቸው ስልጣን የማስጠበቅና ቀጣዩን የመዋጋ መድረክ አድርጎ የተቀመጠ ይሄ ባይ ዲዛይን የተሰራ ጉዳይ ነው የውጭውን ደግሞ እነማን አሉ እነ ጆብ ያሉ እነ ስያ ያሉ ዛሬ የአሌክስ ዱዋልና የዶክተር ሙልጌታ ገብረዮትን ጽሁፋቸው ነበርና ለጌታቸው የመጨረሻ ከጎንነን የሚል ጽሁፍ ጽፏል የትግራይ ጄኖሳይዱን የተዋጋው ለቲፒኤልኤፍ አይደለም የሚል ይዘት ያለበት ማለት ነው ቲፒኤልኤፍ እዚህ ስልጣን ተቆጣጥሯል የሚል ነው ይሄ እኔ አሁን ይሄን ለምን ጻፉ አይደለም የአሌክስ ዱዋል በዚህ ደረጃ መምጣት አዝናኝ ነው ኢንዲፔንደንት ስኮላር ተብሎ ነው የሚታየው በብዛት አሁን ከሙልጌታ ገብረዮት ጋር የጻፉት ለጌታቸው ያላቸውን ሶሊዳሪቲ ነው የሚያሳየው ጽሁፉ ትግራይ ኒድ ፒስ የሚላል እንደዛ ትግራይ ሰላም ያስፈልጋታል የሚል ይዘት ያለው ጽሁፍ ነው ጦርነት ያስፈልጋታል ያለም ሰውም የለም ግን እዛ ላይ ያለው ቲሙ ምንድነው ከቲፒኤልኤፍ ጋር የተገናኘ ነው ጌታቸው ጋር ሶሊዳሪቲ መግለጫቸው ነው እነ ጆቤ በአካል መጥቷል ስዬ እዛ ሆኗል ያ ወንድምየው እዚህ ያለ ይሄ ኃይል አሁን ምነግራችሁ ኃይል ይሄኛው ኃይል ብዙ ሰው ጋር እኔ አንዳንዴም እንትን ስል ይሄ ከቲፒኤልኤፍ ጋር የማገናኘት ምናምን ጉዳይ አይደለም በአንድ ሀገር ስልጣን በህጋዊ መንገድ ነው መወሰድ ያለበት በቃ ደቡብ አፍሪካ ያልጨረሱት ፕሪቶሪያ ያልጨረሱት አሳይመንት ዛሬ ተይዟል ምንም አላለም አሁን ምን ይላል ሰምታችሁት ከሆነ አድግራትን ተቆጣጣርን ይላሉ ልክ ሁመራ እንደተቆጣጣሩ ይመስላል ሌላ ደግሞ የሁመራ ቨርዥኑን በሰሙ ሌላ ነው የሚለው ጌታቸው ጥያቄው በወረዳ በዞን በከተማ ምክር ቤቶች የምክር ቤት አባላት ነው ይመርጡት ነው በቃ ይሄን በፊት በኃላፊነት ባደራ እንዳተሰጣቸው ደቡብ አፍሪካ ልክ መንግስት አፍርሶ እንደመጡት
ሳያፈርሱት የመጡት አሳይመንት እና የቀራቸው ግን አሁን ይሄ ግራንድ ሴራ የተያዘበት መንገድ ነው ፌደራል መንግስትም ይሄን ለምን አረጋችሁ ብሎ ይጠይቅ አይችልም እዛም ያለ ጸጥታ ነው ትግራይ ህገ መንግስት ነው የሚለው የምክር ቤት አባላት የሚመርጡት ይሄን ማስፈጸም ምን ወንጀል ነው ከፌደራል መንግስት ጋር የሚያጋጭ ክፉ የሚያነጋግርም የለም ይሄ አሳይመንት በፊት እንደሰሩት ሴራ ደቡብ አፍሪካ ላይ ሰርቶት ቢመጡ ኖሮ የፕሪቶሪያ ስምምነት እንዲህ ይላል ብለው ያፈርሱት ነበር እንግዲህ መንገዳቸው እዚህ ላይ ተቋጭቷል የጌታቸው ደግሞ የዛሬ ሙሉ ንግግሩን አይታችሁት ከሆነ የጌታቸው የመጨረሻ የፖለቲካ ንግግሩ ብቻ ሳይሆን ፖለቲካዊ ሞቱን በጣም የሚመር የፖለቲካ ኪኒን ነው የዋጠው ዛሬ ሶሪ እኔ ራሱ አሳዝኖኛል ማለት እንዴት ደጋግሜ ተናግሬያለሁ ጌታቸው ሪዛይን አድርግ ራስን ተንከባከብ ጤናህን ጠብቅ በተደጋጋሚ እኔ አንተም በሆን ነግሬያለሁ ከአመት ምናምን በፊት ስልጣን ለቃለሁ ብያለሁ ሂደቱም አካሄዱም የጌታቸው ቤዚክ ጥያቄ ሰልፍ ዲሲፕሊን በቃ ሰልፍ ዲሲፕሊን በስራም በህይወት ላይ የለም በቃ ይህን ተደጋግመን ተነጋግረናል እንደውም ፌደራል መንግስት ከሚገባው በላይ ርቀት ሰጥቶ እያወቀ ጠቅላይ ሚኒስትር አብይም በተለይ አቶ ሽመልስም ምንም ማያውቁት ነገር ከነሱ የተደበቀ የለም እያንዳንዱ ዲቴል እያወቁ ግን እድሉን ለመስጠት አሁን መጨረሻ ላይ እንደምታዩት ማተብ እንጠቁን ብሎ የፌደራል መንግስት እንዲገባ ይጋብዛል በኋላ ይፈራና ነው እንደዛ ስል ይግባ ማለት ሳይሆን ራሱ መግባት አለበት ይላል እኔ በጣም በቃ ዛሬ አሳዝኖኛል ማለት የደረሰበትን የፖለቲካ ሽንፈት ሪቨርስ አረጋለሁ ብሎ የሄደበት እርቀት ቁጭ ብሎ ይሰማው ራሱ በህይወት ዘመኑ ሁሉ የሚጸጸተው ሊባሉ ማይገባቸው ነገሮች ሁሉ ብሏል ሁሉንም ቀውሶችም አለመሳካታቸውን ወደ ክልሉ ሰብስቦ ገብቶ የመጨረሻ ምናልባት እድል ካገኘው ብሎ ኦልሞስት ወደ ለመናው አስገብቷል ግን ጌታቸው እኔ እንደ ጓደኛማ ጌታቸው ሁሉ ጊዜ መሰረታዊ ስተቱ ምንድነው በሚናገር ሰዓት የሚሰማውን ሰው ኢንፍሉዌንስ አደርጋለሁ እኔ ከተናገርኩ ኢንፍሉዌንስ ማላረጋው ሰው የለም ግን የሚያዳምጠውም ሰው የራሱ አቅምና ጥንካሬ አለው አሁን ጌታቸው እንዲህ በጣም ይናገራቸው ነገር አንዳንዶቹን ኢቭን ጠቅላይ ሚኒስትር አብይ ሰማቸው ምን ሊሰማቸው እንደሚችል እርግጠኛ አይደለም ተጨንቋል አልጋበስኩም አልጠየቅኩም ይላል መከላከያ ለምሰ ካምፑን ይቆጣጠር ይላል በነገራችን ላይ ዛሬ አይደለም ደጋግመን ሀገር መከላከያ ትግራይ ውስጥ ለመግባት የማንንም ፍቃድ አጠይቅ እኛ ተናግረናል ዛላምበሳ ባዶ ነው ለዚህ ለአውሬ እንዴት ህዝቡ ተከፍቶ ይሄዳል ለምን ወታደር ይነሳል ስንል ጌታቸው አንድ ቀን ተናግሯል ዛሬ መጥቶ ባዶ እኮ ነው ድንበራችን ይላል እና አንዳንድ ጊዜ ሰው ምን ይለኛል ይባላል ሰው ይታዘቢውን ይባላል ሌላ ዛሬ ቬሪ ኢንትረስቲንግ ያነሳው ነጥብ 90% እደግፋለሁ አለ ኢዝ ቬሪ በጣም ጥሩ ነው 90% ድጋፍ ያለው ሰው ፖለቲካ ፓርቲ ያቋቁማል ከፖለቲካው ፓርቲ ከወጣ በኋላ ማለት ፍርካች ምናምን ይያል አይውልም 90% ድጋፍ ካለ ፖለቲካ ፓርቲ አቋቁመ ራስን የቻልክ ለሚቀጥለው ምርጫ የሚዘጋጅ አድርገ ለትግራይ አማራጭ ሆነ ከመጣ በጣም ትልቅነትና የምትመሰገንበት እኔ በተደጋጋሚ የምለው ይሄ ኃይል ሴራ ከመስራቱ በፊት ትልቅ ባለሙያዎች ናቸው ትልቅ ፓርቲ መስርተው ተመዝግበው ለትግራይ ህዝብ ለኢትዮጵያ ተጨማሪ አቅም ሆኖ የሚወጡኮ ለሁሉም ሰው ይጠቅማል ይሄን በተደጋጋሚ አስቀምጠናል ይሄን ማድረግ ነው ከዚህ ውጪ ያለው አካሄድ ግን አይጠቅምም በምንም መልኩ አይጠቅምም ብለናል ዛሬ እንግዲህ ከፕሪቶሪያው እስከ ሸራተን አዲስ ያለው አጠቃላይ ሴራ እንደ ፈንታሌ ሚዲያ ድምዳሜ ይመስለኛል ይሄን ሁሉ ሰው ከፖለቲካ ጨዋታ ያስወጣል እዚህ ላይ መተዋቸው በርግጥ አብዛኞቹ ኢንዲፔንደንት ስኮላር ናቸው ይሄ ማለት በጣም የተማሩ ናቸው ለራሳቸው አይደለም ለብዙ የሚተርፉ ናቸው በዛ ሴንስ ሳይሆን ግን
አንድ ሴራ ውስጥ ተሳተፈና ሴራው ሲበላ ግን አዲስ ሴራ ይዘህ ካልመጣ ከዛ ሴራው ጨዋታ ውጪ ትሆናለህ ማለት ነው። የአሌክስ ዱዋል እና አንተናን ዶክተር ሙልጌታ ገብረሕይወትን ትዊተር ላይ መዳኔ ሼር አድርጎ አንተ ተጨማሪ ደግሞ እንትና እና ይሄ እየተናበቡ የሚሰሩ ጻድቃንም በቀደም ተናግሬያለሁ። ጽሁፉ ያስተዋውቃል። ፕሪዳተር ስቴት ኢሳያስ የሚለው የመዳኔ ነው። እዛ ላይ አሌክስ ዱዋል ተቻላው አሁን ደግሞ መጡ እነሱም የጌታቸው ንግግር በኋላ ሶሊዳሪቲያቸውን አሳዩ 4 ነኝ 3 ነኝ ምናምን ፓራግራፍ አድርገው እንደዚህ ጽፎም ማቆም ግን ካንተ ጋር ነን ምክንያቱም የሴራው ተካፋይ ናቸው። ይሄ ሴራ ፖለቲካ ፓወር ለመውሰድ ነው። ፖለቲካ ፓወር መውሰድ ፍላጎትን ማስፈጸም ነው። ከሱ ጋር ጠብ የለኝም። ሲወሰድ ግን ህጋዊ ይሁን። ቲፒኤልኤፍንም ሰፖርት ቲፒኤልኤፍ የራሱ ደጋፊዎች በቂ ናቸው። ቲፒኤልኤፍም የትግራይ መጨረሻ የፖለቲካ አማራጭ ነው ብሎ የደመደመም ያወራም ሰው የለም። ራሳቸውም አማራጭ ነን ብለው አምኑ። ግን የቲፒኤልኤፍ እጣ ፋንታ መወሰን ያለበት የትግራይ ህዝብ በሚሰጠው የድምጽ መስጫ ሳጥን መሆን አለበት። አለቀ በቃ። ከዛ ውጪ የሚደረግ ነገር ምንም አይጠቅምም። ለዚህ ነው ከፕሪቶሪያ እስከ ሸራተን ያለው ምክር ቤቶቹን ሳይገሉ መጥተዋል። እዚህ ላይ ህይወት ያለው ምክር ቤት የዚህን በፖለቲካ ሴራ ስልጣን ለመንጠቅ ያሰፈሰፈው ኃይልን የቀብር ስነ ስርዓት ፈጽመዋል ማለት አሲምፕል አሲቲስ ምንም ከፌደራል መንግስት ጋር ምን ክፉ ደግ የሚያነጋግር የለም። ይሄ የውስጥ የፖለቲካ ሽኩቻ እንጂ የኤርትራ መንግስት በመጋበዝና ባለመጋበዝ አውል ይሄ የተለየ ራስን ስማርት አድርጎ የማቅረብ ጉዳይ ሬኒ ማኑ ላፎርት ነው ምናምን የፈረንሳዊ ጻፊኮ ትዊተር ላይ ግቡና ጻድቃንን ጽሁፍ እንዴት አራግፎ እንደጣለው ይሄ ከሱ ሁሉ አልጠብቅም ይላል። አራግፎ ነው የጣለው ትዊተር ላይ ግቡና ይወጣ። አሁንም እሱ ሄደው ስቴት ዲፓርትመንት ዛሎቢ ያረጋሉ። ዋናው አቅም ያገር ነው በፌደራል ደረጃ ከዛ የምትወዳደርበት የክልል አቅም ነው። ትግራይ ውስጥ ሰርታ አስተባብረህ የተሰጠን ስልጣን ጠብቀ ኢቭን የምትታገላቸው እንኳን ፕሮፐርሊ በህዝብ ታግለ ሳታሸንፍ እነ ቲቦርናጅ መቀሌ ውስጥ ያነግሱኛል ብሎ ትኬት ቆርጦ መሄድ እብደት ነው። ግን ፌደራል መንግስት ምንድነው ማድረግ ያለበት? እዚህ ድረስ ካወራን ፌደራል መንግስት ምን ያድርግ? ምን ይከተል? ጠቅላይ ሚኒስትሩም አማራጭ ያዩ ነው። ምን አይነት አማራጭ ነው ጠቅላይ ሚኒስትሩ ያዩ ያሉት? ይሄ በጣም ስለተደበደበሹ ከዚህ በላይ እንደም የጠቅላይ ሚኒስትሩና የፌደራል መንግስት ምን ሊከተል ይገባል የሚለውን ቀጥለን አብረን ያለን ፈንታሎች ነን። አብረን ናምሽ ፌደራል መንግስት መከተል አለበት ብለን የምናምነው መጀመሪያው ምንም አሁን ጌታቸው ዛሬ በሚሰጣቸው ንግግሮች በተለይ አንድ ፕሬዚደንት ሲናገር በምንም መልኩ ኢንፎርማል ነገሮች መጠቀም የለበትም። ዛሬ ሲሳደብ ነበር በቃ በሌላ ቦታ ሰድቦት ሊሆን ይችላል። ግን በተለይ ደግሞ በናሽናል ጣቢያ አድሬስ ሲደረግ የኢትዮጵያን ህዝብ ነው። ኢትዮጵያ ህዝብ ደግሞ የራሱ ቫልዩ አለ። ምናልባት ጌታቸው ዛሬ ቲፒኤልኤፍ እሱ እንደሚለው ከፍተኛ 50 ዓመት ስለሆነ ረብዙ ወሰናቸው ውሳኔ ጠላቶችም ወዳጆችም ሊኖሩት ይችላል። ዛሬ እንግዲህ ቲፒኤልኤፍ ሊጠሉ የሚችሉትም ራሱ ፌደራል መንግስት ውስጥ ያሉትም በሚዲያም ያሉትን የነሱን ጆሮ በደንብ በሚያጠገበልኩ አርጎታል። ተሳድቧል። ለማበዙ ርቀት ሄዷል። እሱ ችግር የለው። የቲፒኤልኤፍን እጣ ፋንታ የሚወስኑ ህዝብ ጋር ነው ምን ያህል ቫልዩ ያደርጋል የሚለው እንጂ የሌላ ቦታው ያው ዴይሊ ስለሚባል ችግር የለው። ግን ፌደራል መንግስት ጠቅላይ ሚኒስትር አብይ አህመድ አማራጭ ያዩ እንደሆነ ሰምተናል። ጌታቸውን አሁን ልክ ባለበት በሰላም ሪዛይን እንዲያደርግ ማድረግ አንደኛ ዛሬ የነበረው መንፈስ አነጋገሩ ትግራይም እንኳን ኢቭን ቢመለስ ከማጋል ይሰራ ነው። በዚህ መልኩ እንግዲህ ተስፋ ይቆረጠ ነው ይመስለው። ግን በዚህ መልኩ አዋድቆ ይሄን ሁሉ ሰው አዋርዶ እዛ ሴዶ ምን ሊሰራ ይችላል? ካለው አካባቢያዊ ፖለቲካ አንፃር ደግሞ ኢቭን ሸራተን ላይ ተቀምጦ እንደዚህ መግለጫዎች መስጠቱ በራሱ it talks a lot in politics ማንንም ሰው የሚገባው ይገባዋል። ግን
ኢንቫይሮንመንቱ ላይ ከሰዎቹም ጋር ያለውን አንገር ማኔጅመንት ላይ በጣም ደካማ ነው። በጣም መጥፎ ነገሮች ናቸው ማለት ቁጭ ሲል ይጸጽተዋል። እኔ እርግጠኛ ነኝ አልደግማቸውም፣ ግን ሁሌ እናገራለሁ። ጌታቸው ሪዛይን አድርግ፣ ራስን ጤናን ተንከባከብ። ዛሬም ራሱ ኖርማል አይደለም። ይሄ ወንድምነት ምክር ነው፣ ክፋት አይደለም። ኦኬ እስቲ ሌላ ሰው ደግሞ ይሞክረው ይባላል። ጠቅላይ ሚኒስትሩም ይሄን አማራጭ እንደሚከተሉ ይጠበቃል። የሰማናቸው ነገሮች አሉ። ኦፊሻሊ ያለው ነገሮች ላይ መናገር ጥሩ አይደለም። ግን ትልቁ ጥያቄ ምንድነው? በፌደራል መንግስትና በትግራይ መካከል የኢትዮጵያን ሉዓላዊነት ግዛትን በተመለከተ የኢትዮጵያን አንድነት ወይም የኢትዮጵያን ፌደራል መንግስት ጥንካሬን በሚቀንስ መልኩ ትግራይ ውስጥ ምንም እንቅስቃሴ የለም። ያለው እንቅስቃሴ የፓርቲ ውስጥ ያለው እንጂ በኤርትራ መንግስት ምናምን የሚባል የኤርትራ መንግስት ማስቀረት የምንችለው ትግራይ ውስጥ በሰለጠነ መልኩ በመናመጣው ሰላም አማራጭ የመጀመሪያው ጌታቸው ጤናው እንዲከባከብ ሪዛይን ማስደረግ ነው። ከዛ በኋላ ለአብዛኛው ኒውትራል የሆነ ከፌደራል መንግስት ጋር ተግባብቶ ሊሰራ የሚችል ዋናው ጥያቄ ትግራይ ውስጥ ጊዜያዊ አስተዳደር የሚቀመጠው as a bridge የትግራይ ህዝብን የትግራይ ፖለቲካ ኃይሎችን ከፌደራል መንግስት ጋር እያቻቻለ እያጣጣመ የፕሪቶሪያን ስምምነት ጨርሶ ከዛ በትግራይ ክልል በምርጫ ቦርድ የሚመራ ምርጫ አከናውኖ የትግራይን ህዝብ ወደ ፌዴሬሽን ምክር ቤት ወደ ፓርላማ ህዝብ ተወካዮች መልሶ ኢንቴግሬት አድርጎ አንድነታችን ጠብቀን ወደ ልማት የምንሄድበትን ጉዞ ማድረግ የሚችል ሴራ ውስጥ የሚገባ እዛ ጋር ራሱ የተቀመጠው የራሱ ፖለቲካ አምቢሽንና ፌደራል መንግስትም ይሁን በትግራይ ላይ ታምኖ የተሰጠውን ስልጣን የራስ ፖለቲካን መስሪያ ማድረግ ድንቁርና ነው። ካሁን በኋላማ የሚቀመጠው ሰው የህዝቡንም ሁኔታ የፖለቲካ ፓርቲዎችም የታየበት ጉዳይ ነው። የራሱ ፖለቲካል አምቢሽን የሌለው ሁሉን እኩል ሊያስተናግድ የሚችል ግን ከፌደራል መንግስትና ደግሞ በትግራዮች መካከል የተሻለ መቀራረብ ንግግር ከክልሎች ጋር ማድረግ የሚችል ማስቀመጥ ነው። ቲፒኤልኤፍ የራሱ አማራጭ ካለው ፕሮፖዝ ማድረግ፣ ፌደራል መንግስት የራሱ አማራጭ ፕሮፖዝ ማድረግ፣ መነጋገር። እስካሁንም ሁሉ ጊዜ ኢትዮጵያ ህዝብ አንድ ነገር ይሄ ህገወጥ ማዕከላዊ ኮሚቴ ስብሰባ አደረኩ የሚለው በጌታቸው የማዝነው ውሸት የትም አያደርስ። ጌታቸው እስከ መጨረሻ ተሳትፎ በድምጽ ከተሸነፈ በኋላ ህገወጥ ማለት አይችልም። የአንድን ሂደት ፕሮሰስ ህገወጥ ነው የሚል ሰው መጀመሪያ አይሳተፍም። በድምጽ ከተሸነፍክ በኋላና በፌደራል መንግስት ውስጥ ባሉ አንዳንድ ባለስልጣናት ቲፒኤልኤፍን ይጠላሉ ከሚሉ ጋር አብረህ የራስንም ፓርቲ ማፍረስ ክልሉንም ማፍረስ ካንተ የሚጠበቅ አይደለም። የማዝነው ፖለቲካ ሳቅ መውረዱ ነው። ጌታቸው ነው ቲፒኤልኤፍንም የማፍረስ ተልቆ ፌደራል መንግስት የሰጠ። በነገራችን ላይ አሁንም ብዙ ሰዎች እንደ ፈንታሌ ሚዲያ ለምን ፌደራል መንግስቱን አትሳደቡ፣ ለምን ጠቅላይ ሚኒስትሩን አትሳደቡ ምናምን ይላሉ። ኮሜንቶች እናያለን። አንደኛ ጠቅላይ ሚኒስትሩን ምን ብልጽግናን አንሳደብም፣ ስድብ ሳይሆን በሚሰሩ ስተት ግን አንፈራምም። ምንም ፍርሃት የሚባልም የለም። በሰሩ ስተት እስከ ዛሬም እየተናገርን ያለን ግን በትግራይ ፖለቲካ ላይ የመጀመሪያ መጨረሻ እርሾዋን የክልሉ መንግስት ማፍረስና የክልል ምክር ቤቱ ማፍረስ የጌታቸው የጻድቃንና ያሰፋ አብርሃ ነው። የፌደራል መንግስት ተነሳሽነት አይደለም። ይሄ ክሊርሊ መቀመጥ አለበት። እነዚህ ከነዚህ ጀርባ ዲያስፖራን የከፈለው እነዚህ ኃይል አለ፣ የነጆቤ ኃይል አለ። ከዛ በዚህ በተሰጠው በጀት ደግሞ የኮለኮለው ኃይል አለ። የኛ ጥያቄ ለምን ይሄን አረጋ አይደለም። በህገ መንግስታዊ ስርዓቱ መንገድ ፓርቲ መስርቶ ምርጫ አሸንፉ ይውሰድ ነው እንጂ ፖለቲካ ስልጣን መፈለግ ብልግና አይደለም። በነገራችን ላይ የራስን ህልም ለማሳካት ፖለቲካ ፓወር ያስፈልጋል። እንዴት ነው የምትወስደው ነው የኛ ጥያቄ። እንዴት ነው የሚወስዱት ነው። ለምሳሌ ፌደራል መንግስትኛ ምን ወቅሰው በዚህ በትግራይ ሂደት ላይ አንድ የተባበራቸው ይላል
50 ዓመት የኖረን ፓርቲ እንደ አዲስ አስመዝግበህ ህግ አውጥተህ ቋጥርልን ብለውት ጌዲዮን አውጥቶ ጽፎ የበተናት ወረቀት ቲፒኤልኤፍ ሳያመለክት ከመጡ በዚህ መዝግቢያቸው ብሎ የሰጣት እሷ የነጌታቸው የነ ሃጎ ማናው ማጎደፋይ የነ ምክሩ ምናምን ነው ያ ፌደራል መንግስት ተባብሯቸው ፌደራል መንግስት ከዚህ መውጣት አለበት ቲፒኤልኤፍ እንዲመዘገብ መፍቀድ ነው ምንም እኮ የሚሰማ ሰው ራሱ ይታዘባል የዚህ ኢንቴንሽን ትግራይ ውስጥ ያለውን ፖለቲካል ዳይናሚዝሙን ምናልባት እነጌታቸው መቀየር ከተቻሉ ተብሎ የተፈቀደላቸው አሲስታንስ የመጀመሪያ አርሻዋ ግን እነጻድቃን ነች የቲፒኤልኤፍ የሊደርሺፕ ዴፊሲት አለብን ብሎ የሚናገሩት አንዱ ጌታቸውን ለዚህ አመራር ማብቃት ጻድቃን ማመን በራሱ የቲፒኤልኤፍ የሊደርሺፕ ዴፊሲት መሆኑን ማሳያ ነው ማንንም ሰው አምኖ ያስቀመጥከው መልሶ አንተ በሚያጠፋ ደረጃ ሊንቀሳቀስ አይችልም ከተንቀሳቀሰም ወይ በልጧል አንተ ሳታቀው አመልጧል ማለት ነው እምነትን መብላት አንድ ነገር ነው እምነትን ለመብላት ግን በልጧል ማለት ዛትስ ዴፊሲት ጻድቃንን በጂኤስቲኤስ አንድ ቀን አባል ሆኖ ማያቆን ሰውዬ በዛ ያመጣው ደብረጽዮን ነው ይሄም ስራ ሲጀምር እኮ በጤነኛ በነበሩ ጊዜ ቢሮ እንትን ብሎ አስተካክሎ ማገዝ ነገር ካል ኤኒ ታይም እናግዛለን ብሎ ነው ስራ የጀመርኩት ብሎ እኮ ምስክርነት ሰጥቷል ግን ጌች ድንቀት ሳይዘጋጅ ኮምፎርት ዞን ውስጥ ወድቆ ያ ኮምፎርት ዞን መውጣት ነው የጨነቀው ላለ መውጣት ደግሞ የሚጠበቅበትን ዴሊቨር ማድረግ አልሰራም ተደጋጋሚ ፍሮም ተናግረናል የዲሲፕሊን በቃ የስራ ዲሲፕሊን ታደሰ ወረደና ጻድቃን እችም ስልጣኑና አንድ ቀን ግምገማ ሳያደርጉ ሳይነጋገሩ ነው እዚህ ተደረሰው ስለዚህ ፌደራል መንግስት ምንም ጦርነት ውስጥ የሚያስገባ ጉዳይ የለም ይሄን በጠቅላይ ሚኒስትሩና በጓዶቻቸው የታመነ ነው እኛ እስካሁን ያለ መረጃ የውስጥ ግጭት እንጂ ከኤርትራ ጋር የሚካሄድ ከኤርትራ ጋር ጦርነት የኤርትራ መንግስት ሊገባ የሚችለው በእንደነዚህ አይነት ኢሪስፖንሲብል ሆነ ሰዎችን ሰፖርት አደርጋለሁ ተብሎ ጦርነት ትግራይ ላይ የሚከፈት ከሆነ ከዛ የሚሸሻል ኤርትራ ውስጥ ሊገባ ይችላል ግን ትልቁ ጥያቄ እሱ አይደለም ሻዕቢያ አሁን ባለው ሜንታሊቲ ትግራይ ውስጥ የሚደረግ ማናቸውም ጦርነት ኔክስት እኔ ነኝ ብሎ ስለሚያስብ አሁን ባለው ማይንድሴት ይሄን ጦርነት ትግራይ ውስጥ ነው መጨረስ ያለብን ብሎ ኃይሉን አንጋግቶ መቀሌ ይመጣል ይሄ ምንም ክርክር የለው እዛ እስከሚደርስ ድረስ ከሀገር መከላከያ ከመና ሙልጭ አርጎ ብዙ ነገር ሊጠፋ ይችላል እዛ ይመጣል ማለት ሻዕቢያ ያሸንፋል ማለት ግን አላስፈላጊ የሆነ የህይወት መስዋዕትነት የንብረት የቁስ እና ሶፍት ፓወር የማጣት ዓለም አቀፍ ገጽታችን የመበላሽ ጉዳይ ነው ሻዕቢያን መጀመሪያ መምታት ካለብን የትግራይን ፖለቲካ አክመን ትግራይን የኢትዮጵያ አካል አርገን ቀይረን አሁን በቶክስ አቁም በአንድ ሰነድ ነው ያለው ከትግራይ ጋር ይሄ ሌላውን ጨዋታ ተውት የሚዲያን ጨዋታ ቶክስ አቁም ላይ ነው ያለው ይሄ ወደ ዘላቂ ሰላም ተቀይሮ ትግራይ ምርጫ አድርጋ ወደ ፌዴሬሽን ምክር ቤትና ወደ ህዝብ ተወካዮች ምክር ቤት ህዝቡ ተቀላቅሎ ያን ከሰራን በኋላ ሻዕቢያ ተረተረት ነው በዚህ ቅሬታ ውስጥ ለዛውን በእንደዚህ አይነት ዲፕ በሆነ የፖለቲካ ስራ ለመጣ ኃይል መንግስት ዋጋ ከፍሎ ጦርነት የሚጋበት ጉዳይ አይደለም ጌታቸው ደግሞ ደስ የሚል ነው ዛሬ ያለው 90 ዓመት ድጋፍ አለኝ ብሏል ትንሽ ጤናውን ያረጋጋና ምርጫ ቦርድ ተመዝግቦ ደግሞ ይሄ 90% የሚደግፈውና ሊዞ ደግሞ ሁለተኛ አማራጭ ፓርቲ አድርጎ መቀጠል ስለዚህ ሶሉሽኑ እኛ ምናምነው ጌታቸው ፕሮፐርሊ ሪዛይን ማድረግ ድጋፍ ቢደረግለት ሜንታሊም ቢያይ ሐኪም ቢያይ ጤናውን ቢጠብቅ ጥሩ ነው እና ካላስፈላጊ በሱ ኤግዚስተንስ ክራይ የሚሰበስበው አማካሪ ነው የሚሉት በሱ ዙሪያ ያሉትም ብትርቁት ሁለተኛው ለዚህ አደገኛ ሴራ ጠንሶ ለመጣው ኃይል ድጋፍ ይሆናል ተብሎ 50 ዓመት የነበረን ፓርቲ ከጠቅላይ ሚኒስትሩ እድሜ በላይ የነበረን ፓርቲ ና ለመዝግብ ተብሎ ግብ አርጎ አገሪቷን ዋጋ ማስከፈል በጣም ተረተረ ጠቅላይ ሚኒስትር አብይ እኮ ተናግሯል ወይ ሪን ስቴት እናረጋለን ወይ እንደ አዲስ ይመዘገበ ሁለቱን ኦፕሽን ተናግረው ነበር
በኋላ ይሄ ኃይል ሄዶ እናንተ ሪኒስቴት ካረጋችሁ አለቀልን በቃ ይጨርሱናል ብሎ አልቅሶ ነው እድል የተፈቀደለት ኃይል ነው ምንም ጀስቲፊኬሽን የለው አሸባሪ የሚባለው ውሸት ነው ሬድዋን ተናግሯል አሸባሪ ተተነስተውለታል መጀመሪያ መቼ አሸባሪ ነበር ህዋት እኔ አይደለም ያልኩት አምባሳደር ሬድዋን የፖለቲካና የኢኮኖሚ ኮሙኒኬሽኑ ለመቀነስ ነው ያለው አምባሳደር ሬድዋን አይደለም ያልኩት ከዛ ብርቱካን አይን አሸባሪ መጀመሪያም ፖለቲካሊ ነው አሸባሪ ያልሆነ ድርጅት በይተብለ ያለችው በኋላ እንደ ጀግና ለመሆን ኖ መልሶ አይመዘገብም ይላል ካልከለከለ ተፈቅዷል ማለት ነው እሱ ብቻ አይደለም ዓለም አቀፍ ስምምነት ሰነድ በየትኛውም የኢትዮጵያ መንግስት ተቋማት ላይ ተግባራዊ ይሆናል በዛ ስምምነት መሰረት ምርጫ ቦርድ ተቀብሎ ሪኒስቴት የማድረግ ጉዳይ እንጂ ልክ እንደ ዩኤን እንደ ኢንዲፔንደንት ተቋም ኖ ያልመዘግብም ብርቱካን ጋር ቺፕ ፖፑላሪቲ ስለምትወድ የተወሰነ መንጋ መመገብ ይችላልች የሷ በኢትዮጵያ ታሪክ ላይ የዲሞክራሲ ሂደት ላይ ሰራችው በደል ግን ማንንም ትውልድ አይዘነጋው ታሪኳ ያ ነው በእንደዚህ አይነት ቀጫጭን ግን አገርን ሊጎዱ በሚችሉ ነገሮች አንዳንድ ሰው ሜካፕ የሚሰራ የለም ሲታጠብ ሌላ ሜካፕ ሲለክለላ ብርቱካን ማት እንደዛ ነች ስለዚህ አይደለም ተዋት እሷ ፖለቲካሊ ዟን ኦሬዲ ራሷ አይገደለች ግን መንግስት ይሄን ሁለት ስቴፕ ይከተል ትግራይ ውስጥም ህዝቡ እንዲረጋጋ ኦፊሻሊ መንግስት መግለጫ መስጠት አለበት ትግራይዝም ተረጋግቶ በየዩቲዩቡ በየፌስቡኩ አርሚንትን ተጠጋ አርሚንትን ዛሬውን መቀሌ ተከቧል ምኑ ተከቧል መከላከያ እንዴት ሰው በራሱ ህዝብ ላይ የኢትዮጵያ መንግስት አንድ ነገር ባላለበት ጉዳይ አንድ ወታደር ወደ ትግራይ ባልተንቀሳቀሰበት ጉዳይ ላይ ቀን ሙሉ የዜና እየተዘገበ ሰው የራሱን ህዝብ እንዴት ይረብሻል እንዴት አይነት መረገም እንደሆነ እኮ በጣም እኮ የሚገርም ነው በነገራችን እርግማን እኮ ነው ስለዚህ እኔ እንግዲህ ለጌታቸው አሁንም መልካም ረፍት የተሻለ ጊዜ ምናልባት ውጭ ጉዳይ ሚኒስትርም ስለሰራ ጠቅላይ ሚኒስትሩም እንግዲህ በአለሙሉ ስልጣን አምባሳደር አድርገው የሚረጋጋበት ቦታ ቢሸኙትና ትምርቱንም ቢቀጥል ጥሩ ጅንቅላት ስላለው ፒኤችዲን ቢማር ጥሩ ነው በተለይ መረጋጋት ዛሬ በጣም ነው ያሳዝነኝ ተጨንቋል ይግባ ብሎ ይጋብዝነ መልስን ይግባስል የኔ ያሳዝናል ለምን በእንደዚህ አይነት ጭንቀትስ ዋይ ለምን ብያለሁ አላልኩም የኔ ፍቃድ ያስፈልገው የካቢኔ ስብሰባ አላደረግንም ያሳዝናል በቃ ማለት ጌታቸው ሐኪም ማየት አለበት ማረፍ አለበት መረጋጋት አለበት በቃ ፌደራል መንግስትም ከትግራይ ክልል መንግስት እጅ ለእጅ ተያይዞ እቺን ሀገር ከፍ ወደ ማድረግ በተለይ ጋንግሪን የኢትዮጵያ ፖለቲካ ላይ ተጣበቀን የኤርትራን ኃይል ከኢትዮጵያ ፖለቲካ ጽድት አድርጎ መነጠል የትግራይ አማራ ክልል ገባ አልገባም ከኤርትራ ጋር ተዋጋ አልዋጋም አፋር ጋር አልሄድም ከዚህ የበለጠ ላረጉት ስምምነትና ሰነድ ከዚህ የበለጠ ሊታመኑ አይችሉም በአንድም በሌላ መልኩ ከዋት ጋር ጥላቻ አለኝ ያለ በየሰዓቱ በራሱ የግል ችግር የኢትዮጵያ ችግር ፖለቲካ ችግር ነው አርጉ ሚዲያ ስለያዘ በየስፍራው የሚተነትነው ሰው መከተል ብቻ ሳይሆን የትግራይ ህዝብ ቢሆን የሌላው ኢትዮጵያ ዝጣፋንት አንድ ማገዝ መተጋገዝ እዛ ላይ ጎደለው መሙላት ነው እንጂ በዛ መሃል ያራገቡ ሳንቲም መሰብሰብ ፖይንትለስ ስለዚህ ሀገራችንን ሰላም ያድርግልን ወንድማችንም ጌች የተሻለ ረፍት መረጋጋት እንዲገጥመው እኔ በጣም ነው እንደ ወንድም ነው የተጋገም የተናገራለሁ አዋጣም እነዚህ ሰዎች በትርቃቸው በየደጋገም ያለው ግን አልሆነም መልካም ምሽት መልካም አዳር ቻው